ብር ከሌለ በጣም ነው የሚደብረኝ። በቃ ያጦለውለኛል፣ ያመኛል፣ ያዞረኛል፣ ያነሳ ያፍርጠኛል። ተስፋችን ያለው ባንተ ነው። ሌላ ምንም ተስፋ የለም። ዘሙች አርፍ ነበር። ከጠበቃው ዝና ነው የሚሻልሽ። ሉላ እስክትሞት ጠብቂኝና አገባሻለሁ። እባክህ የማይድን ቁስል አትስጠኝ። ገንዘብ ይሻለኛል፣ ግርፊያ ይሻለኛል። ሂጂና ብሩክን ይቅርታ ጠይቂና ቤቱ ግቢ። አንቺ በመከራ ጊዜም በጭንቅ ጊዜም ሁሌም ከጎኔ ነበርሽ። አሁን ደግሞ በድል ጊዜም ደግሞ ከጎኔ ትቆሚያለሽ። እሺ እባክህ ዝና ተወኝ እባክህ። መድብልና ብሩክ ጥላቶቻቸውን ሊያሳስሩ ቆርጠው ተነሱ። ሉላና ሞገስ መሳሪያው የማን ነው እያሉ እየተጨቃጨቁ ባለበት ሰዓት በድንገት ጠበቃው መጣ። ሉላ ደንግጣ ወደቀች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ምሳሌን ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ሞገስና ሉላ ቤታቸው በቀረው መሳሪያ የማን ነው? ሉላዬ ንገሪኝ፣ ከኔ ሌላ የሚመጣ ሰው አለ እንዴ? እባክሽ ንገሪኝ የማን ነው እያለም ይላታል። አላቅም የሰው ነው ብላም ትለዋለች። የሰውማ የሰው ነው፣ ሰው ሊገል ሰውን የሰራው ግን የማን ነው? ምነው ተቀይረሽብኛል ብሎም ይላታል። አንተ እኮ እኔን አይተህ እውነቱን መረዳት ትችል ነበረ፣ ምን ሆነክ ነው ብላም ትለዋለች። በፍጹም አይንሽን አይቼ እውነታውን መረዳት አልቻልኩም። ነገር ግን መረዳት ስላልቻልኩኝ እባክሽ አንቺ ንገሪኝ የማን ነው? አንቺ ተቀይረሻል፣ እንደ በፊቱ አይደለሽም። ምንድን ነው እየሆነ ያለው ነገር ብሎም ይላታል። በፍጹም አላቅም በማለት እየተጨቃጨቁ እያሉ ደላላው ይመጣል ተመልሶ። ያ መሳሪያ የደላላው ነው፣ በዚሁም አጋጣሚ የጠበቃው ነው። ደንግጠው በር ሲንኳኳ ደንግጠው ሄደው ይከፍታሉ። ከፍታ ቀድማ የከፈተችው ሉላ ነበረች። እሱ መሆኑን ጠበቃው መሆኑን ስታቅ በጣም ደንግጣ ትወድቃለች። ሞገስም ይደነግጣል። ቀጥታ እሷን ነበር አንስቶ ወደ አልጋው ይዟት የሚሄደው። በዚሁም አጋጣሚ ጠበቃውም ይገባል። በጣም ይቅርታ ስላስደነገጥኳችሁ፣ እኔ እኮ እዚህ ሰፈር የምሰራው ስራ ነበረኝ። ነገር ግን በዚሁ ሳልፍ ሰላም ብዬ ልለፍ ብዬ ነው። አስደነገጥኳችሁ አይደለም? በጣም ይቅርታ ብሎ ይላል። አስደንግጧት በጣም ይቅርታ ይላል እንዴ እያለ እሱም ኃይለ ቃሎችን ሲናገር ነበር። ሞገስ እባክህ ያንን ውሃ ስጠኝ ብሎም ይላታል። ውሃ እየደፉባትም ፊቷን እያነካኩ እያለ በዚሁም አጋጣሚ ይቺ ልጅ ቅሬታ አላት መሰለኝ፣ ጽንስ ነው መሰለኝ ጸንሳለች እያለም ይለዋል። መጸነሷን ታውቃላችሁ እያለም ሲል ነበረ። በዚሁም አጋጣሚ ሉላ ትነቃለች። ሉላም ስትነቃ በጣም እንዳስጠላትና ፊቷን አስቀይማ ነበር ስታየው የነበረው። በጣም ይቅርታ ሉላዬ፣ ይቅርታ አደረግሽልኝ ብሏም ይላታል። ተዋት በቃ አሁን ተሽሏታል። ሉላ ብዙ ነገር ያስፈራታል፣ ብዙ ነገር ያስደነግጣታል። ብዙ የምትሸሸው ብዙ የሚያሰቃዩት የሚያባረሯት ሰዎች ስላሉ ለዛ ነው ብሎም ይለዋል። ማን ነው እሷን የሚያባረራት? ህግ ባለው አገር እንዴት ሰውን ሰው ያባረረዋል ብሎም ይለዋል። በፍጹም ማንም ሊነካችሁ አይችልም። ስለዚህ ያንን ሰው ለእኔ ስጡኝ፣ እኔ ከሰዋለሁ ብሎም ይላል። አንተ ንብረታችንን ሀብታችንን ብቻ አስመልስልን፣ ችግር የለም፣ ክፉዎችም እንደ ክፋታቸው ይኖሩበት፣ እኛም ከሀገር እንወጣለን ብሎም ይላል። በፍጹም ከሀገር አትወጡም፣ እኛን ከሰዋለን። ያ ሰው ማን ነው ንገረኝ ብሎም ይለዋል። ያ ይቅርብህ፣ አንተ ንብረታችንን ብቻ አደራ በማለትም ይለዋል። እሺ በቃ ችግር የለውም፣ በዚሁም አጋጣሚ ጎራ ብዬ ንብረታችሁ እንደሚመለስላችሁ ልንገራችሁና ሰላም ብያችሁ ልለፍ ብዬ ነው በማለትም እንግዲህ ተመልሶ ይሄዳል ማለት ነው። በዚሁም አጋጣሚ ዳጣ ብር ሲቸግረኝ ያመኛል፣ ያንቀጠቅጠኛል እያለች ለምሳሌ ስትነግራትም ነበረ። ምሳሌ ቅድስት ብር እንዳላት ትነግራታለች። የት ነው ያስቀመጠችው? ኧረ እባክሽ ልትሰርቂ ነው? እኔ ሌባ አይደለሁም። አይ ሌባ አይደልሽም፣ ነገር ግን ቅድስት ሙልጫሽ ሙላጫ ስትል ሰምቻለሁ፣ ነሽ ስትል ሰምቻለሁ። ግን የት ነው ብሯን ያስቀመጠችው? የሆነ ስራ እንስራ በላት ትላታለች። ምንድን ነው የምንሰራው? ነይ በቃ ብላ አንዳንድ ነገሮችን ትነግራታለች። በዚሁም አጋጣሚ ያን ነገር ለመስራትና ዳጣ ለምሳሌ ብርም እንደምትሰጣት ይነጋገራሉ። ከዛም እሺ በቃ ብለው ወስነው ወደ ቅድስት ይሄዳሉ። ቅድስትንም አብረው እንደሚሰሩ ብር ስንት ብር ማስያዝ እንዳለባቸው ሁሉንም ወስነው ቃል አስገብተዋታል። በቃ
እሷም እኔ አሸንፋለሁ በማለት እንግዲህ እንጀምር ተባብለው ጀምረዋል። ዳጣና ምሳሌ ተነጋግረውም ስለነበረ ቅድስትን ምሳሌ ይህ ምንድን ነው እዚህ ጋር አቧራ ነክቶሻል ብላ ነገሮች እንድታራሳና እንዳታያት ስታራግፍላትም ነበረ። በዚሁም አጋጣሚ ምንድን ነው ብላ ዞር ስትል ምሳሌ ለዳጣ ያን ነገር ሰጣታለች። ተሰጠቻትም ወዲያ ዳጣ ውስጥ ታስቀምጠዋለች። መለስ ስትል ቅድስት ያንን ታየዋለች። በጣም ትደነግጣለች። አንቺ እንዴት ነው እንደዚህ ያደረግሽው? ጠንቋይ ነሽ እንዴ ብላም ትላታለች። በቃ እኔ ብዬሽ ነበረ፣ በቃ 200 ብር ይሆንላት። በፍጹም አይሆንም፣ ቃል ቃል ነው፣ ቃል አይካድም ብላም ትላታለች። እሺ በቃ ችግር የለውም እኔ አመጣላችኋለሁ፣ እናንተ ልጆች ግን ታስፈራላችሁ በማለት እሷም ብራቸውን ልታመጣላቸው ትሄዳለች። በዚሁም አጋጣሚ መርዙም ወደ እነ ምሳሌ ቤት መጥቶም ቤት ልትቀይሩ ነው አሉ። እኔ ጥሩ ቤት አግኝቼላችኋለሁ ብሎም ይላል። በፍጹም እኛ ቤት አንቀይርም፣ ቅድስት ተረጂኝ ብሎ ይላታል። ምንድን ነው የምረዳው? ምንድን ነው የምትረዳ? ያንን ሽሮ ወጥ ስስጥህ ምናምን ብላም ትለዋለች። እሱም ግን የጠየቃት ሌላ ጥያቄ ነበረ። በዚሁም አጋጣሚ ተረጂው ሽሮ ስጪው ብላም ትላታለች ምሳሌ። እሷን በጣም ትገረምና አቀርቅራ ወደ መሬት እያየች ነበረ። በዚሁም አጋጣሚ እኔና አንቺ እንገናኛለን፣ ምሳሌ ወድሻለሁ በማለት እንደገና ተመልሶ ይሄዳል። መድብልና ብሩክ ጥላቶቻቸውን ሊያሳስሩ ወስነዋል። እኛ እንደጀመርነው እነኝህን ሰዎች ለህግ ታልሰጥናቸው መቼም ቢሆን እረፍት ሊሰጡን አይችሉም። እኛም ስራችንን በነፃነት መስራት አንችልም። ስለዚህ ለፖሊስ አማክሬያለሁ። ፖሊሱም አይዞክ አግዝካለሁ ብሎኛል። አሁን ግን ሄደን ማመልከት አለብን፣ ማስያዝ አለብን። እነሱ ህግ እጅ ታልገቡ መቼም ቢሆን እኛ እረፍት አናገኝም በማለት ወስነው ይነሳሉ። ብሩክም እሺ በቃ እናደርገዋለን፣ ሞገስም ያግዘናል በማለት ተስማምተው ነገሮችን ለማድረግ ወስነዋል ማለት ነው። ማህሌት ለኤፍራታ ደውላ ነበረ። ኤፍራታ ጋር ደውላ እባክሽ እህቴ ተረጂኝ ይቅርታ ብላ ተላታለች። በፍጹም ይቅርታ አላደርግልሽም፣ ዝናም አስወጣኝ ሂጂ አለኝ። እሱ ሂጂ ታለሽ ምን አድርጊ ብሎ ነው ያስወጣሽ? አድርጊ ያለሽን አድርጊ፣ እኔ እኮ እህትሽ ነኝ። አይ በፍጹም እህቱን ይገላል ብላም ትላታለች። እኔ ታሁኑ ቀን ቢጥል ቀን ያነሳል፣ ዛሬ ቀን ጣለኝና ማደሪያ ሳጣ እንዴት አደርግኛለሽ ብላም ትላታለች። እኔ ታሁኑ ወዲያ በሬን ከፍቼ አላስገባሽም፣ ዝና ሂጂ ወዳለሽ ወደ ሞገስ ጋር ወደ ብሩክ ቤት ሂጂ ብላ ትዘጋባታለች ማለት ነው። ቅድስትና ብሩክ ቁጭ ብለው እንግዲህ ስለ ኑሯቸው ሲያወሩም ነበረ። ብሩክ ለቅድስት አንቺ በክፉ ቀንም ከጎኔ ቆመሻል፣ አሁን ግን ለድልም ከጎኔ ትቆሚያለሽ ብሎ ይላታል። በጣም ትደሰታለች። እያወሩም እያለ በዚሁም አጋጣሚ ምሳሌ ወንድ ልጅ ትፈልጋለች ብሎም ይላታል። አዎ ምሳሌ ወንድ ልጅ ትፈልጋለች ብላ ትመልስለታለች። በዚሁም አጋጣሚ የማፈር ስሜት ይሰማታል። ነገሮች ይሆናሉ ብለን ተስፋ እናደርጋለን በማለት እንግዲህ ወስነዋል ማለት ነው። ዝና ትህትናን እያሰቃያት ይገኛል። ትህትና ቁጭ ብላ ባለችበት እባክህ ዝና ለምንድን ነው እንደዚህ የምታሰቃየኝ? እባክህ ለምንድን ነው እያለች ስም ስትለምነው ነበረ። እሱም እንግዲህ እባክህ ዝም በይ እያለ እያንቋሸሻት እኔ ካሌብ ቢሆን አይተውሽም ነበር፣ እስከ ዛሬ ገሎሽ ነበረ። እኔ ስለሆንኩኝ ነው እስካሁንም ዝም ያልኩሽ፣ አፍሽን ዝጊ ብሎም ይላታል። ብሩም ተሆነ ብር ከፍያለሁ፣ ለምንድን ነው እንደዚህ የምታሰቃየኝ ብላም ትለዋለች። ሉላ ስትሞት እኔ አንቺን አገባሻለሁ፣ አልጋውም ይቀየርልሻል፣ ወደ ትልቁ አልጋ ቤት ትሄጃለሽ ብሎም ይላታል። በጣምም ስሜታዊ ሆና ግን ለምንድን ነው እንደዚህ ያሰቃይከኝ? ምን አድርጌክ ነው? አባቴ እኮ ብሎኝ ነበር ጅብ እያለችም ስትለው እንግዲህ ስለ ጅብ አንድ ተረቶችን ስተርትለት እኔ ጅብ አይደለሁም አንበሳ ነኝ ብሎ ይላታል። ትክክል ብለሃል፣ አንበሳ ሳይገላ አይበላም እያለ ይል ነበር አባቴ። ትክክል፣ ሳይገላ አይበላም፣ አንተ እንደዛ ነው ልትገለኝ ነው በማለትም ትወስናለች ማለት ነው። እሱም በጣም ይስቅና አሁን አንጀቴን ልታራሪ ነው እንደዚህ የምትይው? እኔ አንጀቴ ምግብ ሊበላ እንጂ ለሰው ሊራራ አይደለም የተፈጠረው። ስለዚህ እኔ ለሰው ማሰቤን ለሰው ማዘኔን አቁሜያለሁ፣ አትፍጨርጨሪብኝ እያለ ይመልስላታል።
እሷም እባክህ ልቀቀኝ እያለች እየተመጸነች ትገኛለች። በስተመጨረሻም እንግዲህ መቼም አለቅሽም እያለ እሱም ቀጥታ ተነስቶም ነበረ የተነሳው። ምን ሊያደርጋት ይሆን? እሷም እባክህ ተወኝ፣ አታድርገኝ፣ አድርግ ያልኩትን ሁሉ አድርግ ያልከኝን ሁሉ አድርግ ያለው ግን ለምንድን ነው እንደዚህ የምታሰቃየኝ? አባቴም ተሆነ ገንዘብ ልኳል፣ ለምንድን ነው እንደዚህ የምታሰቃየኝ? እያለች እየተማጸነች ትገኛለች። እሱም እንግዲህ መቼም አልሰማሽም፣ ሚስት ያደርግሻለሁ በማለት እያስፈራራት ይገኛል። በስተመጨረሻም ተነስቷል። ያቆመው እዚህ ጋም ነበረ። ውድ ቤተሰቦቼ ቀጣዩ ምን ይሆን የሚለውን ተከታትለን ይዘንላችሁ የምንመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።